እሙሙይ ለባሌ ሰፍቶ ስለነበረ አስጠበብኩለት። እኔ የምልሽ የሰዎቹን ብር አትከፊም እንዴ? የዘረፍሽውን ብር አትከፊም? መጀመሪያ በዕዳ የተሰራ ሙሙ ይፈርሳል። ይሄ በዕዳ የተሰራ ሙሙ ስለሆነ ይፈርሳል። የሰው ሀቅ የበላ ሙሙ ነው እና ህጋዊ አይደለም። ሙሙ የሚፈርስ ሙሙ ነው፣ ይፈርሳል። እና ሙኒት ትልቅ ሴትዮ ነች። እውነት ለመናገር ሙሙን አሰራው ብለሽ አደባባይ መውጣትሽ ለምን እንደሆነ ባይገባኝም ምን እንደሆነም ባልረዳው ምንድን ነው ጥቅሙ? ሌሎች ወንዶች አንቺ ጋር እንደሚመጡ ኮሜርሻል ፕሮሞሽን ነው። እኔ እንደዚህ አይነት ሰዎች እግዚአብሔር ምስክሬ ይመጠመጣል። ምንም ጥያቄ የለም። ጥሩ ነው ብዬ አስብ። ከ15 ሚሊዮን ብር በላይ የበላች ሌባ ናት። ትናንትና በሰራት ቪዲዮ ላይ በጣም ብዙዎቻችሁ ኮመንት ላይ እና ምን ችግር አለው ማለት ማሰራቷ ምን ችግር አለው ለባለ ድንግል ነው ማሰራቷ የሚለው ሀሳቦች ነበሩ። እኔ ግን መሰራቱ ኦፍ ኮርስ እንደ ሰዎቹ ፍላጎት ዲፔንድ ሊሆናል። ነገር ግን መጥቶ ፐብሊክሊ ማውራቱ አስፈላጊነቱ ምን ነበር ነው ያልኩት። በዚህ ጉዳይ ላይ እስኪ እናንተስ ምን ትላላችሁ? ሀሳባችሁን ኮመንት ላይ ታስቀምጡልኝ ትችላላችሁ። ትውስታውን ደግሜ ሰጠሁት። ያ ማለት ድንግልና ማለት ነው። ሙት የዚህ ጉዳይ ባለቤት የሆነችው ሙኒትም ደግሞ ላይበኒ ማኛ መልስ ሰጣለች። አንተ ጠበበ ነው የጨነቀ እንደው ሰፍቶ ቢሆን እንኳን እኔ ስድስት ልጅ ወልጄ ነው ቢስተፋ እንኳን ከአንድ ባሌ ጋር ሁኜ አንተ ዝም ብሎ አፍ ከዚህ እዚህ የሚለቀቃል አይደል እንዴ? ዝም ብሎ የሚተረተር ዝም ብሎ የሚለቀቅ እኔ ወልጄበት ልጆች አድርሼበት ነው። ያንተ ይሄን የለቀቀ እዚህ የደረሰውን አታስጠብም። ቁም ነገር ሰርቼበት ነው ደግሞ አላጠበቅኩትም። ድንግል ነው ራሴን ያደረኩት። ምን ታመጣለህ? እህቶቼ ስለዚህ ጉዳይ የምትጠይቁኝ ጥያቄ ካለ ከጨረስኩኝ በኋላ ጠይቁኝ፣ እነግራችኋለሁ። ኢቨን ሎኬሽን ሰጣችኋለሁ። ኦኬ። ምን አለበት ሁሉ ጊዜ የቲክቶክ አጀንዳ እኛኛ እከሌ እኛኛ። እስኪ ያላችሁን ጥሩ ቤት ሁሉ አንተ ቦቴክስ በየቦታው ተሰራርታ አይደለ? ጸጉርህን ተከልክ ፊት ለፊት ስለሆነ ምንም ማድረግ ስለማትችል ተናገርክ። ይሄ በሙሉ ቦቴክስ አይደለ እንዴ? አንተ ምን ሆነህ ነው? ምን አለበት ለወንዶቹ ብትነግራቸው? ወፍራም የነበሩ የከሱ ፊታቸው የተንጠለጠለ በእድሜ ሰበብ እንዲሆኑ አሉ። ምን አለ ብትነግራቸው? እንዲህ ተጠቀሙ። እኔ ምንም አይነት ጥቅም ያለው ነገር ለራሴ ካደረኩኝ እነግራቸዋለሁ። ኦኬ። በተሰረቀ ብር እንዲያርገሽ ያደረግሽው ይፈርሳል ምናምን ያልከው እኔ በህይወት ይሰርቅ ያው ይፈርሳል የተባለው ኦፍ ኮርስ ኖርማሊ ፐርፐዙ ራሱ የተሰራውም እንዲፈርስ ነው። ግን እኔ ያልገባኝ ነገር ቢኖር ግን የምር ለምንድን ነው በቃ አስፈላጊነቱን እኔ መረዳት ፈልጋለሁ። ድጋሚ ማሰራት ለምንድን ነው ያስፈልገው? ማለት ምን ያህል አስፈላጊ ቢሆንስ ነው ያን ያህል ብር ኢንቨስት የሚደረግበት? ቀደም ለታ አለባበሴ ነው ያን በተመለከተ ትክክል ነኝ ማለት አይደለም፣ ግን ራሴ የመሰለኝንና ያመንኩበትን ነገር አድርጌያለሁ። ሲጀመር እኔ በተፈጥሮዬ አንድ ነገር ውስጤ አይውቀሰኝ እንጂ እከሌ ምን ይላል እከሌ ምን ያደርጋል ምን ይመጣል በሚል ነገር ምንም የማደርገው ነገር የለም። እኔ አንድ ነገር ሳደርግ እደሰትበታለሁ። ነገ አይጸጽተኝም። ነገ ሰው ፊት ማለት አያሳፍረኝ ወይም አይጣለኝ እንጂ ያ ነገር ለሰው ስል ደስታዬን አላጣም። ለሰው ስል ፍላጎቴን የምፈልገውን ነገር ከማድረግ አልቆጠብም። ስፔሻሊ ሰውን እስካልጎዳ ድረስ ያ ነገር ቤታዬ እኔ ማር እና እኔ በቀደም ዕለት ሂጃብ ሳወልቅ አንደኛ ሂጃብ ለብሼ ልጨፍር አልችልም። ሁለተኛ ትክክለኛ ጸጉሬን አላወጣሁትም። የለበስኩት ኮፍያ ነው። ያ ግን ተቀባይነት ይኑረው አይኑረው አላቅም። በሃይማኖቱ በዲኑ ደረጃ ይሄ ነገር ትክክል ይሁን አይሁን አላሁ አለም፣ አዋቂዎች ጠይቃችሁ እንጂ ይሄን ነገር አርጉ ልክ ነው እያልኩ አይደለም። በፍጹም ማድረግ የሚፈልግ ወይም ሲያደርግም የነበረ ትክክል ይሁን አይሁን ጠይቁ። እኔ ግን خلاص ጸጉሬን ሸፍኜ
በመሰለኝ ነገር ሸፍኜ በመታየት በምፈልግበት ነገር ለመጨፈርም ኮምፎርታብል በሆነልኝ መንገድ አድርጌዋለሁ። ስህተት ከሆነ አብራችሁኝ ተሳሳቱ አይደለም። እኔ ግን ተደስቼበታለሁኝ። ማስተካከል ካለብኝ የማስተካክለውን ነገር ሳምንበት አስተካክላለሁ። ከዛ በተረፈ ንቃብ ለብሳችሁ ከምትጨፍሩት፣ ሂጃብ ለብሳችሁ የሰው ስጋ ከምትበሉት፣ በዲን ተሸፍናችሁ ስንት ነገር ከምታራምዱት የተሻልኩ ነኝ። አልሐምዱሊላህ ያመንኩበትን ነገር ሰው ፊት ነው ያረኩት። ወይ ሰው ጀርባ ያለ ሂጃብ ምኖር ምናምን ሆኜ ሰው ፊት ተሸፍኜ የምቀርብ አይደለም። ካላስ የዛን ቀን መጨፈር ስለፈለኩ መደሰት ስለፈለኩኝ አውልቄ አድርጌያለሁ። አዎ በሂጃብ መደሰት እንችላለን። ሂጃብ ውበታችን ነው፣ መልካም ነገር ነው። እኔ በፍጹም እኔ ያረኩትን አድርጉ እያልኩ አይደለም፣ ግን እኔ ስላስደሰተኝ አድርጌዋለሁ። ያ ነገር ስህተት ከሆነ ደግሞ ማለት በኮፍያ መሸፈኑ ጸጉር እንደተሸፈነ የማይቆጠር ከሆነ ደግሞ ይስተካከላል፣ አርማለሁ። ለዚህ ምላሽ ይሆናል ብዬ ያሰብኩት አንድ እህታችን የተናገረችው ንግግር አለ። እስኪ እሱን እንስማና እንመለስ። እዚህ ጸጉር እንዲሸፈን የተደረገው ሌላ ወንድን እንዳታማልይ ነው። ሌላ ወንድን ማማለል የለብሽም። ሌላ ወንድ ባንቺ አይኑ እንዳይጥል ነው ጸጉርሽን እንድትሸፈኝ የተደረገው። ግን አሁን ላይ ሁማኔር ታደርጉና ከዛም በኋላ ደግሞ ምንድነው እንደተሸፈናችሁ ያክል ነው የምታስቡት። ይሄ ራስን መሸወድ ነው። ይሄ ራስን መሸወድ ነው እንጂ እውነት ሆኖ አይደለም። ስለ እውነት እናውራ ከተባለ ጸጉራችሁን ሸፍኖ ካለበለዚያ ተላጩ ነው ያለው። ተላጩ። ተላጭታችሁ በላጣው ናችሁ መሄድ አለባችሁ። ተረታችሁኛል? ስለዚህ ጸጉራችሁን እንድትሸፈኑ የተደረገው ሌላ ወንድን እንዳታማልሉ እንዳታሳስቱ ነው። ለባሎቻችሁ ግን ውብ ሆናችሁ ጸጉራችሁን እያሳያችሁ ቆንጆ ሆናችሁ የመታየት ግዴታ አለባችሁ። ለባልሽ ግን ባልሽ ማለት ሁሉ ነገር። እዚህ ጉዳይ ላይ ግን እኔ ሀዊ ሀሳብ መስጠቷ ትክክል ነው ብዬ አላስብም። ምክንያቱም የእሱ አጀንዳ ስላልሆነ ማለት ነው። በጣም ብዙ ጊዜ ስታወራ እንደምንሰማት ሀዊ ያው ብዙ ጊዜ ለፐርፌክሽን የቀረበች እንደሆነች ነው እና ግን አሁን ላይ ከሰዎች ጋር መነካከት አልፈልግም ምናምን የሚሉ ሀሳቦችን ስለምታነሳ አሁን እዚህ ጉዳይ ውስጥ ደግሞ ሀሳብ መስጠቷ ለእኔ ትክክል ነው ብዬ አላስብም። ምክንያቱም አንደኛ የጉዳዩ የሚመለከታት ሰውም አይደለችም። ምክንያቱም የሃይማኖቱ ተከታይ ስላልሆነች ማለት ነው። ከዛ በተጨማሪ ከሰዎች ጋር መነካከት አልፈልግም የምትል ሰው ስለሆነች እኔ በዚህ ጉዳይ ከሀዊ ጋር በእሷ ሳይድ የምቆም አይደለም። እንደ ሃይማኖት አስተምሮ ግን እኔ የማውቀው ነገር ስለሌለ እውነት ለመናገር ምናልባት የምታውቁ ሰዎች ካላችሁ ግን ሀሳባችሁን ልትነግሩኝ ትችላላችሁ። አይተናል፣ ሰምተናል። ጂጂ እንግዲህ ዱባይ መጣለች። ሳምሪ ደግሞ በዛ በኩል ሌላ ስራ ጀምራለች። አይሆፕ ጂጂ አይታለች ብዬ አስባለሁ። ይሄን ጉዳይ እስኪ ከጂጂ መልስ እንጠብቃለን። ምን እየተካሄደ እንደሆነ ወደፊት ሊያሳውቁን ይችል ይሆናል። ኦልድ ማዘር እኮ ነች። ምንም ብንደባበር ምንም ብንቀያየም ችግር የለውም። ይቅር ለእግዚአብሔር ትልቅነት ነው። አገኛታለሁ ማርያም። እሷ ደግሞ ከልቧ አይደለም የምጠረኝ አፏ ነው እንጂ በጣም ንጹህ ሴት ነች። በውስጥ አጥምዳኝ አታውቅም። በውስጥ ሴራ ሲያሳብኝ አታውቅም። ከላይ ብቻ ነው ገባችኋ? ጀስት እንደ እናት ነው የምትናደድብኝ ምናምን። ልቧ ንጹህ ነው። አይስወይ ስለተናገረችኝ ላይ ምናምን ስለላታች አገኛታለሁ። ለዛ ነው የምናገረው። ማንም ያውቃል እንደምወዳት። አትሰማኝም እንጂ አሁን ግን የሰማች መስሎኛል። ይገባታል ነገር ፈርስት ሌዲ መሆን አለባት። የምትጠላት ጃኒ የምትጠላ ልጅ አለች። እንኳን እኛ ሁሉም አይጠላት፣ እነዚህም አይጠሏት። ትወደድ ገና ብዙ ሰው ይወደዳል። ድሮ የሚወደዷት አሁንም የሚወደዷት እየወደዷት ነው የሚኖሩት። ሶሻል ሚዲያ እንግዲህ እንደዚህ ነው ጋይስ። ትወቃቀጣላችሁ ተመልሳችሁ እርስ በርስ። ለዛ ነው እኔ ሰዎች ኢሞሽናል በሆኑበት ሰዓት ከተጣሉ ሰዎች ጋር ወይም ደግሞ ስለተጣሉ ሰዎች ወጥተው አያወሩ እላቸው ንዴታቸው እስኪወርድላቸው ምለው በዚህ ምክንያት ነው። ምክንያቱም አይታችሁ ከሆነ እንግዲህ ከትንሽ ወረራ ሲሆናል እንዴ ስፔሻሊ እናት ጂጂ እንዴት ስትወቅጣት እንደነበረ ምናምን
ኤኒዌይስ ግን አሁን ለሰላም ወረዱን እኔ ኦፍኮርስ ደግፋለሁ። ግን ይሄ ኮሜንታተሮች ሁሌም እንደምንባሉ ዳር ይዛን እንዳንቀር በማያገባን ነገሮች ውስጥ የገባን ሀሳብ አንስ እሺ በቃ እሺ ጋይስ፣ እኔ ማንንም ሰው አላገኝም። እኔ በጥሩ ነገር አስቤው ነው። እሺ እና የራሴ ፕላን አለኝ፣ የራሴ አላማ አለኝና አትጨነቁ። ዲስማቻት ሄዱ። በቃ ይሄን ለማለት ነው የገባሁት። እሺ እወዳችኋለሁ። አይ ላቭ ዩ። እንዴት እንደማከብራችሁ ታውቃላችሁ። ኤንድ ያ በቃ ተከታዮቿ ምን እንደተባለች ከሆኑ ደቂቃዎች ወር ሰዓታት በኋላ ተመልሳ ደግሞ ማንንም አላገኝም ጂጂንም አገኛታለሁ ያልኩትን ካንስል አድርጌዋለሁ፣ የመጣሁበትን ጉዳይ ብቻ ፈጽሜ ነው የምመለሰው ብላለች። እንግዲህ ምን እንደተፈጠረ አናውቅም። ግን እኔ በዚህ ልክ ግን አንደኛ በራስሽ የመወሰን ስልጣን እንዳለሽ አትርሺ ጃኒ። ልጅ ነሽ እየተባልሽ አስተሳሰብሽ ራስ ልጅ ሆኖ እንዳታረጂ ማለት ነው። ስለዚህ የራስሽን አስተሳሰብ ላይክ ዲፔንደንት አትሁኚ ነው በሰዎች ሀሳብ ማስፈራሪያዎች ምናምን ካሉ ደግሞ በዛ ልክ ራስ ላይ ጫና እንዲደረግ አትፍቀጂ። እኔ ከዚህ በፊትም እንዳልኩሽ የሆነ መክሬሻለሁ፣ ምክርን ተቀበይ። ለዛሬ ነበረን ቆይታ ይሄን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩኝ። ላይክ ማድረጋችሁን እንዳትረሱ።